ውድ ቤተሰቦቻችን አሪፍና ምርጥ የፊልም ትረካዎችን ማግኘት የሚፈልጉ ከሆነ ቻናላችንን ሰብስክራይብ የምንለቃቸውን ቪዲዮዎች ደግሞ ላይክ በማድረግ ያበረታቱ። ታሪካችን የሚጀምረው ሚዩንግ የተባለች ልጅ ከቤተሰቦቿ ጋር ሆና በቤታቸው አቅራቢያ ባለ በአንድ ትንሽዬ መንደር ውስጥ ባለ ሐይቅ ዳር ቆመው ፈታ ሲሉ እያስመለከተን ሲሆን ብዙም ሳይቆይ ሚዩንግ አድርገው የነበረው ኮፍያ በአካባቢው በነበረው ከፍተኛ ንፋስ ምክንያት ከሐይቁ በሌላኛው ጥግ ይወሰዳል። ቤተሰቦቿም ተሻግራ ብታመጣው ይሻላል ወይስ አይሻልም የሚለውን እየተማከሩበት እያለ አንድ ጂሁን የተባለ ሰው ከኋላቸው ጫማውን አድርጎ ባለ በሌላ ኃይሉ በመወርወር ኮፍያውን አመጥቶ በቀጥታ ለሚዩንግ ከመስጠት ይልቅ ለወንድሟ ሰጥቶት ከቦታው ላይ ይሄዳል። ሚዩንግም ኮፍያውን ይዛ የሆነ አይነት ስሜት እየተሰማት የቀን ውሎዋንም ማስተዋል ስትጀምር ጂሁንም በየቀኑ እሷ ወደ ስራ ስትገባ እሱ ደግሞ ከሱቅ 2 ጠርሙስ አልኮል ይዞ ሲመጣ ታገኘው ነበር። እንዲሁ አጋጣሚም ቢመስል ከስራ በኋላም እንደሚገጣጠሙ እንመለከታለን። ነገር ግን ምንም እንኳን እንዲህ ቢገጣጠሙም አንድም ቀን ግን ተነጋግረው አያውቁም ነበር። ከሰዎች ጋር በፍጥነት የምትግባባው ሚዩንግም ቀን በቀን እያየችው ዝም ማለት ከብዷል ልታወራው ብትጠጋም ጂሁን ግን አጋጣሚ በተፈጠረበት ጊዜ ሁሉ በፍጥነት ተራምዶም ሆነ ባላይ ያልፎ ከሷ ለመራቅ ይሞክራል። ሚዩንግም የጂሁንን ባህሪ መረዳት አቅቷት ስለሱ ማሰብ ትጀምራለች። በሚቀጥለው ቀን አመሻሽ ላይ ከስራ ወደ ቤቷ ስትመለስ የአካባቢው ጉልበተኞች አግኝተዋት መቀለስ ሲጀምሩ ሚዩንግ የምታደርገው ነገር ግራ ገብቷት መጨናነቅ ስትጀምር እነዛን የምታውቃቸውን የሚጋጩ ጠርሙሶች ድምፅ ሰምታ ጂሁን ከኋላዋ እንደሆነ ትረዳለች። እሱም ጉልበተኞቹ ያሉበትን ቦታ እስክታልፍ ድረስ አብሯት ተጉዞ ልክ ሲሄዱ ግን ፍጥነቱን በመጨመር ምንም ነገር ሳትለው በፍጥነት ከቦታው ላይ ይሄዳል። በሚቀጥለው ቀን ጠዋትም ሚዩንግ እዛው ሰፈር ውስጥ አግኝታው ጂሁንም እንደተለመደው ባላየር ያልፋት ሲል አስቁማው ልታወራው ስትል ጂሁ ምንም ነገር ሳይል የምትሳፈረው ባስ እንዳያመልጣት ነግሯት ወደ ቤቱ ይገባል። ሚዩንግም ጂሁንን ለመጀመሪያ ጊዜ ስላወራችሁ ደስ ብሏት ባስ ውስጥ ቁጭ ብላ ስለሱ ማሰብ ትጀምራለች። ሚዩንግ ደስ የሚል ባህሪ ያላትና ከሰዎች ጋርም ቶሎ የምትግባባ አይነት ልጅ ብትሆንም ነገር ግን በስራው ዓለም ምንም አታወራና ስራ መታ መሄዷ ራሱን ማትታወቅ ቁጥብ የሆነች ሴት ስትሆን በስራ ሁኔታ ምክንያት በቀን 3 ሰዓት አካባቢ በታክሲ ላይ አሳልፋ በእረፍት ቀኗን ወላጆቿን ታግዛለች። በዛን ቀን ሚዩንግ ከባንክ ተደውሎላት የተበደረችው ብር ቀኑ እንዳለፈበትና በፍጥነት መክፈል እንዳለባት አሳውቀዋት የማትከፍል ከሆነ ግን ወደ ቤቷ ደብዳቤዎችን መላክ እንደሚጀምሩ ይነግሯታል። ሚዩንግም ወላጆቿ ይህንን እንዲያውቁ ስላልፈለገች ወደ ጂሁን ቤት ሄዳ ስለ ደብዳቤው ትነግረውና ልክ ደብዳቤው ሲመጣም ወላጆቿ ሳያዩት እንዲደብቀው ትጠይቀዋለች። እሱም ቃል በገባው መሰረት ልክ ፖስታ የሚያመጣው ሰው ሲደርስ የተባለውን ደብዳቤ ተቀብሎ የተጻፈውን ቁጥር ትልቅነትም አይቶ ሚዩንግ በጣም አደገኛ ሁኔታ ላይ እንዳለች ተረድቶ ምንም ነገር ሳይል ደብዳቤውን እሱ ቤት ውስጥ ያስቀምጥላታል። የዛን ቀንም ማውቁ አስቦበት ከሚዩንግ ጋር ተገናኝቶ ከስራ ስትወጣም ጠብቆ ደብዳቤው እንደደረሰ ይነግራታል። ሚዩንግም አመሻሽ ላይ ምግብ ላድርስ በሚል ሰበብ ወደ ጂሁን ቤት አምርታ በደብዳቤው ውስጥ የተጠቀሰውን የ800,000 ዩዋን ብድር አይታ ደብዳቤው እዛው እንዲቀመጥ ጂሁንን ጠይቃ ወደ ቤቷ ትመለሳለች። በሚቀጥለውም ቀን ብሩን ያበደራትን ሰው ለማነጋገር ሞክራ ሳይሳካላት በመቅረቱም በጣም አዝና ወደ ቤቷ እየተመለሰች እያለ አባቷ ወደ ጂሁን ቤት እየሮጠ ሲሄድ አይተው ትከተለዋለች። የጂሁን ቤትም ሲደርሱ ሚዩንግ ደም በደም የሆነውን ጂሁንን አይተው ምን ሆኖ እንደሆነ እናቷን ስትጠይቅ እናቷ ጂሁን በጣም መጠጥ የሚያበዛ ብቸኛ ሰው መሆኑን ትነግራታለች። ሚዩንግም ከውጭ ሲታይ ደስተኛ የሚመስል ሰው ቢሆንም ነገር ግን እንዲህ ህይወቱ የተበላሸ መሆኑ አስገርሟት በዛው ምሽት ወደ ቤቷ አመርታ የሷም ህይወት በጣም የተመሰቃቀለ እንደሆነና ምንም እንኳን ብትሰራ የሚለወጥ ነገር እንደሌለ ነግራው ተጋግዘው አብረው እንዲሰሩ ጥያቄ ታቀርብለታለች። ጂሁንም የምታወራው ነገር በሙሉ የሰከረ ሰው ሐሳብ ሆኖበት ወደ ቤቷ እንድትመለስ ይነግራታል። ልክ ሚዩንግ ከቦታው እንደሄደችም ልትል የፈለገችውን ነገር ምን እንደሆነ ለማረጋገጥ መዝገበ ቃላት ከፍቶ ካረጋገጠ በኋላ ሚዩንግ በሆነ ሰው ብሯ እንደተጨበረበረችና ከባድ ሁኔታ ውስጥ እንዳለች ይረዳል። ነገር ግን እሱን ከከተማ ወጣ ባለው ቤት ውስጥ በየቀኑ እየጠጣ ከሰዎች ለመራቅ ጥረት የሚያደርግ ሰው ስለነበር የሚዩንግን ጥያቄ ውድቅ ያደርገዋል። ሚዩንግን ካለችበት ሁኔታ እንድትወጣ ሊረዳት የሚችለው ጂሁን ብቻ እንደሆነ ስለወሰነች እሱ እንዲያደርግላት የምትፈልገውን ነገር ራሷ ማድረግ ትጀምራለች። አንድ ቀን የሚዩንግ አባትና ጂሁን የሥራ ዕቃ ለማድረስ ወደ አንድ ቦታ ሄዱ ሲሆን ነገር ግን ዕቃው የሚደርሰው ግለሰብ በሰበብ ላይ ሰበብ እየደረደረ ሳይከፍል ይቀራል።
የሚዩንግ አባትም ሰዎችን ማስገደድ የማይወድ አይነት ሰው ስለነበር ምንም ነገር ሳይል ቀርቶ ትቶት ወደ ቤት ሲመለስ ጂሁንግን በንዴት በግኖ የሚዩንግን አባት ቤት ካደረሰው በኋላ ሰውየውን አስፈራርቶ ገንዘቡን ይቀበለዋል። በተመሳሳይ ሰዓት ከስራ ስትመለስ የነበረችው ሚዩንግም የጂሁንን መኪና ከኋላዋ ሲመጣ አስተውላ ያቆምልኝና ሰላም ይለኛል ብላ ብትጠብቅም እሱ ግን ምንም ነገር ሳይላት አልፎ ይሄዳል። የዛን ቀን ማታ ላይ ሚዩንግ ምግብ ልታደርስለት ወደ ቤቷ አመርታ አንዳንዴ ተጫዋች አንዳንዴ ደግሞ ጭራሽ እንደማያውቃት የሚያስመስለው ለምን እንደሆነ ትጠይቀዋለች። እሱም ለጥያቄዋ መልስ ሳይሰጥ እሷ ልክ እንደ አባቷ ሁሉም ነገር የሚያስጨንቃትና ለተፈጠረው ነገር በሙሉ ራሷን የምትወቅስ ሴት እንደሆነች ይነግራታል። እንደ እውነታው ከሆነ ግን ሚዩንግ የምትፈራው ነገር ቢኖር ከምታውቃቸው ሰዎች ጋር መጣላትና ግራ የሚያጋባ ሁኔታ ውስጥ መግባት እንደሆነ እንረዳለን። እንዲህ ያሰበች በነበረበትም ጊዜ ጂሁን ሕይወቱን ለመቀየርና የማይፈልገውን መንገድ ለመከተል ዝግጁ እንዳልሆነ ነግሯት ወደ ቤቷ ይመልሳታል። ሚዩንግም በእነዚህ የጂሁን ቃላት ተገርማ ቤቷ ውስጥ ቁጭ እንዳለች በጂሁን ተስፋ ስለመቁረጥ እያሰበች እያለ በሰዓቱ እየዘነበ በነበረው ከባድ ዝናብ ውስጥ መብረቅ ሲወድቅ አይታ ጂሁን ውጪ ስለነበር እሱን ለማዳን እየሮጠች ትወጣለች። እዛም ስትደርስ ጂሁን ውጪ ተቀምጦ አግኝታው የኤሌክትሪክ ገመዶቹ ውሃውን ሳይነኩ ገፍትራ ወደ ቤት ውስጥ ታስገባዋለች። እዛውም በተፈጠረው ነገር ምክንያት ሁለቱም ፈዘው እየተያዩ አንድም ቃል ከአፋቸው ሳይወጣ በኃይለኛ ዝናብ ውስጥ ይቀመጣሉ። በቀጣዩ ቀን ጂሁን ወደ አንድ ሱቅ አምርቶ ለሚዩንግ አይስክሬም ገዝቶላት ነገር ግን ለእሷ ለመስጠት የሚያስችል ድፍረት ስላልነበረው እዛው ቤት ውስጥ ያስቀምጠዋል። በቀጣዩ ቀን ጂሁን የሚዩንግ ቤተሰቦች ቤት አብሮ ቁርስ እየበላ የሚዩንግ እናት ስለ ሚዩንግ የልጅነት ጊዜ እያወራች እያለ የሚዩንግ ታላቅ እህት በኃይል በሩን ከፍታ ገብታ ከታናሽ እህቷ ጋር እየተጣላች እያለ የወረወረችው ጫማ ሚዩንግን ሲመታት ሚዩንግ ተናዳ ጫማውን ወደ ውጪ ትጥለዋለች። ቤት ውስጥ ቁጭ ብሎ የሚሆነውን ሁሉ እያየ ያለው ጂሁንም እስካሁን የማያውቀውን የሚዩንግን ባህሪ እያየ ተገርሞ ከቀናት በፊት ወንድሟ ሚዩንግ ለእሷ እንደማታስብላት ካወቀች አንተን ከተራራ ላይ ገፍትራ ለመጣል ሁለቴ እንደማታስብ የነገረውን እያስታወሰ በሐሳብ ይሄዳል። በዛው እኩለ ቀን አካባቢ በድጋሚ የሚዩንግ ኮፍያ በዛው በተመሳሳይ ቦታ በንፋስ ተወስዶ ጂሁንም ምንም ነገር ሳይል ተሻግሮ አምጥቶ ይሰጣታል። ሚዩንግም ይሄ ድርጊቱ ልቧን ነክቶት አመሻሽ ላይ ለራሷ አይስክሬም ለጂሁን ደግሞ አልኮል ገዝታ እንዴት በድንገት እንዲህ አይነት ስሜት ሊሰማት እንደቻለ እያሰበች ወደ ቤቷ ታመራለች። መንገድ ላይም ጂሁንን አግኝተው የገዛችለትን አልኮል ሰጥተው ጥላው ልትሄድ ስትል አስቁሟት አብረው እያወሩ ወደ ሰፈር መመለስ ይጀምራሉ። ይህ ሁኔታም ጂሁንን እንዲናገር ስላስቻለው ሚዩንግ በጣም ደስተኛ ትሆናለች። በሚቀጥለው ቀን ጂሁን ደሞዙን ከሚዩንግ አባት ተቀብሎ እንደምንም ብሎ ራሱን አደፋፍሮም ስልክ ቁጥሯን ይቀበለዋል። እዛውም ወደ ስራ እየገባች የነበረችው ሚዩንግ የገቡላትን መልእክቶች እያነበበች ፈገግ ትላለች። ከስራ ስትወጣም እንደሚገመተው ውጪ ጠብቋት እሷ ምንም ነገር ሳትል ወደ እሱ ሄዳ አብረው ራታቸውን ይበላሉ። ወደ ቤትም ሲመለሱ ከታላቅ እህቷ ጋር ተገጣጥሞ ነገር ግን ምንም ሳይመስላቸው ጉዟቸውን ይቀጥላሉ። በሚቀጥለው ቀን ሚዩንግ በባስ ውስጥ እየሄደች ከውጪ ምናልባት አሪፍ ነገር ሊያጋጥማቸው ይችላል የሚል ፖስተር አይታ ፎቶ አንስታ ትልክለታለች። ነገር ግን ጂሁን በጊዜው ለሚዩንግ መልስ ለመስጠት ፍላጎት ስላልነበረው ምንም ነገር ሳይላት ይቀራል። አመሻሽ ላይም ወደ ቤት ስትመለስ እህቷ የምትመጣቸው ወንዶች ምንም ለሷ የማይመጥኑ እንደሆኑ እየነገረቻት ቢሆንም ሚዩንግ ግን በሷ ምርጫ የሚመለከታት ነገር እንደሌለ ትነግራትና ምንም መልስ ባይሰጣትም ለጂሁን መልእክት መጻፏን ትቀጥላለች። የሚሰማትን ነገር ሁሉም እየጻፈች ምንም እንኳን ምን ያህል እንደምትወደው ባታውቅም የምትፈልገው ነገር እሱን መደገፍና ማገዝ እንደሆነ ትናገራለች። በሚቀጥለው ቀንም ሰፈሯ ውስጥ የነበሩ አንዳንድ ሰዎች ወንድሟ እሷ ስትጠጣባቸው የነበሩ ጠርሙሶችን ሲያጸዳ እንደነበር ነግሯት እሷን በዚህ ተናዳ ሕይወቷን እንደምትወደውና እሷን ለመቀየር እያደረጉ ያሉት ጥረት ምንም ደስ እንዳላላት ነግራ ሰው ሁሉ እሷ እንደምትጠጣ ካወቀ ምንም የሚደበቅ ነገር የለም ብላቸው ተነስታ ትወጣለች። በዚህ ጊዜም ወንድሟ እንዲሆነችው ለምን እንደሆነ ግራ ገብቶት ይመለከታታል። ከዚያ እንደወጣችም ወደ ጂሁን ቤት አምርታ እሱም ከሰዎች ጋር መቀራረብ እንደማይወድና በዛን ጊዜ ከሰው ጋር ከተቀራረበ ሁሉም ነገር እንደሚያናደው ይነግራታል። ሚዩንግ ግን ምንም እንኳን እርስ በእርስ ቢግባቡ እሷም እንደዛ አይነት ስሜት እንደሚሰማትና ሰዎች እንዴት ሳቅም ማስመሰል እንደሚችሉ እንደማይገባት ትነግረዋለች። እሱም የምታወራውን ሁሉ ከሰማ በኋላ ከቀናት በፊት ገዝቶላት ያስቀመጠውን አይስክሬም አውጥቶ ይሰጣታል። በንጋታው ጂሁን እሱን ለሚያደርጋቸው ነገሮች ኃላፊነት መውሰድ እንዳለበት ተገንዝቦ
አልኮል የሚጠጣባቸውን ጠርሙሶች በመሰብሰብ በገንዘብ ቀይሮ በማጽዳት ላገዙት ልጆች አይስክሬም ይገዛላቸዋል። ከዚያ በመቀጠል ለሚዩንግ መልእክቶች መልስ መስጠት ይጀምራል። ፍቅር ይሁን ወይ ደግሞ ይሉኝታ ምን እንደሆነ ባይታወቅም ሁለቱም በነፃነት ማውራት ሲጀምሩ ሚዩንግ ጭራሽ ከማትግባባቸው የሥራ ቦታ ሰራተኞች ጋር ራሱ መቀራረብ ትጀምራለች። በዛው ቀን አመሻሽ ላይም ጂሁን ከስራ እስክትወጣ ጠብቋት አብረው ወደ ቤት እየተመለሱ ከዓመት በፊት በቤት ውስጥ ያለማንም ብቻውን ሆኖ ራሱን እስኪስት ድረስ ይጠጣ እንደነበር ነግሯት፣ አሁን ግን ቤቱን በሙሉ እንዴት እንዳጸዳውን በፎቶ አሳይቷት ይህ ሁሉ ነገር የሆነው በእሷ ምክንያት እንደሆነ ይነግራታል። ትዕይንታችንም በሚኖሩበት ቦታ ያለ ማሳ ውስጥ ለሁለት አብረው ሲሰሩ አሳይቶን ጂሁንም በነበረው ከባድ ሙቀት የተነሳ ያስፈልጋታል በሚል ቀዝቃዛዋ ለሚዩንግ ይሰጣታል። ይህንንም ድርጊት እህቷ አይታ በመካከላቸው የሆነ ነገር እየተፈጠረ እንደሆነ ጠርጥራ እንዲህ ካለ ሰው ጋር ፍቅር መጀመሯ ያናዳታል። በሚቀጥለው ቀን የሚዩንግ ቤተሰቦች ሚዩንግ ራሷን ከቤተሰብነት ዝርዝር ውስጥ እንዳወጣች አውቀው እንዴት እንደዚህ እንዳደረገች በንዴት ይጠይቋታል። እሷም ምንም መልስ ሳትሰጥ በውስጧ በጣም ብዙ ብር ተበድሯ ስለጠፋው ሰው እያሰበች ምንም እንኳን ብሯ እንዲመልስላት በየጊዜው ብትጠይቀውም ያለ ምንም መልስ መቅረቷ ግን ያሳዝናታል። ይህ በእንዲህ እንዳለ ጂሁን ድሮ ከሚያውቀው ሰው ተደውሎለት እሱም እዛው ስራው እንዴት እየሄደ እንዳለ ጠይቆ እኛም ከንግግሩ የሚዩንግን ብር የወሰደውን ሰው እያፈላለገው እንደሆነ እናያለን። በሳምንቱ መጨረሻ ሚዩንግ ወደ ባንክ ሄዳ እስካሁን ስታጠራቅም የነበረውን ብርና አለካውን ብላ ያስቀመጠችውን በሙሉ አውጥታ ለማንም ሳትናገር ያለችበትን ሁኔታ ለመወጣት ትወስናለች። ከዚያም ከባንኩ ስትወጣ ጂሁንን አግኝተው በባስ ወደ ቤት አብሮ መመለስ ይጀምራሉ። ሚዩንግም እዛው ስሟን ከቤተሰቡ ዝርዝር ውስጥ እንዳነሳችና ደብዳቤውን ከዚህ በኋላ ስለማይላክ እሱ መልፋት እንደማይኖርበት ነግራው እሱም ይህንን ሲሰማ እንደዚህ ልታደርግ እንደምትችል አውቆ እንደነበር ነግሯት የግለሰቡን ስምና ስልክ ብቻ እንድትሰጠው ይጠይቃታል። ሚዩንግ ግን ለጥያቄው ምንም መልስ ሳትሰጥ በንዴት ከባሱ ወርዳ በእርምጃ ወደ ቤቷ ትገባለች። ከዚያም ምንም ነገር እንደማያውቅ ጅል ብሯን መጭበርበሯ አናዷ ስትበሰጫጭ ጂሁን አረጋግቷት ያጭበረበረ ሰው የእሷን ስስ ጎን እንዳወቀውና እንደተጠቀመው ነግሯት ተረጋግታ እንድትቀመጥ ምግብ ይሰራላታል። እሷም ከነበረችበት ንዴት ለመረጋጋት እንድትችል ብላ ጂሁን የፈለገውን ነገር እንዲያወራ ነግራው እሱ ማውራት ሲጀምር ጂሁን እንደሚታየው እንዲሁ ምንም ብር የሌለው ተራ ሰው ሳይሆን ራሱን የሚጠብቅ አፍቃሪ ሰው መሆኑን ትረዳለች። በሚቀጥለውም ቀን ወደ ስራ ልትወጣ ስትል መንገዷ ላይ ጂሁን በመኪና ሲወጣ አግኝታው እሱ ምንም ነገር ሳይል ጸጥ ብሎ ሲያያት ወደ መኪናው ትገባለች። ይህንን ያየች የሚዩንግ እህትም በነፃ የሚያደርሳት ሰው ፈልጋ ስለነበር አብራቸው ሆና ትሄዳለች። ወደ ስራ ቦታም ስትደርስ አብራቸው የምትሰራቸው ሰዎች ስለ ጂሁን አንስተው ምኑ እንደወደደችለት ሲጠይቋት ሚዩንግም ጂሁን እውነተኛውን ማንነቱን የሚደብቅ ሰው እንዳልሆነ ትነግራቸዋለች። የዛን ቀን አመሻሽ ላይም ጂሁን ከሚዩንግ ቤተሰብ ጋር አንድ ላይ ሆኖ ራት እየበላ በቦታው ግን ሚዩንግ ተጨማሪ ሰዓት በመስራቷ ምክንያት ሳትኖር በመቅረቷ ጂሁን በጣም ተጨንቆ ራቱን በልቶ እንደጨረሰ ወደ ውጭ ይወጣል። በሌላ በኩል ሚዩንግ ከስራ በኋላ ወደ አንድ ሬስቶራንት ገብታ ለብቻዋ ቁጭ ብላ ስራዋን እየሰራች ስለ ህይወቷ እያሰበች እያለ ጂሁን ወደ ሬስቶራንቱ ገብቶ ካጠገቧ ራቅ ብሎ ይቀመጣል። እሷም ይህንን ስታይ ደስ ብሏት ስራ እየሰራች መሆኑንም ረስተው በህይወቷ ውስጥ ጂሁን ከአልኮል በላይ ፍቱን ማረጋጊያ እንደሆነላት ትናገራለች። በሚቀጥለው ቀን ጂሁን እንደተለመደው እሱም ስራውን ጨርሶ ሚዩንግን ለመቀበል ወደ ባቡር ስቴሽን ሲያመራ ሚዩንግ የዛን ዕለት ትንሽ አርፍዳ ስለነበር ጥቂት ደቂቃዎችን ለመጠበቅ ተገዶ ይህንን አጋጣሚ በመጠቀም ወደ ሱቅ አምርቶ ሁለት ለስላሳ መጠጥና አይስክሬም ሲገዛ የሱቁ ባለቤት ሁልጊዜ ቢራ ሲገዛ ስለምታየው አሁን በመቀየሩ ተገርማ ፈገግ እያለች እቃውን ትሰጠዋለች። ጂሁንም በጥድፊያ ውስጥ ሆኖ ከሱቁ ሲወጣ ከሚዩንግ ጋር ተገጣጥሞ እሷን በዛኑ ሰዓት ጂሁንን ስታየው ልቧ አረፍ ብሎ አብረው ወደ ቤት መመለስ ይጀምራሉ። በመንገድ ላይ ያሉ ሚዩንግ ጂሁን ግልጽ በመሆኑ እንደምታደንቀው ስትናገር ጂሁን ሰው ለመጀመሪያ ጊዜ ስላመሰገነው ገርሞት ፈገግ ይላል። ሰፈር ደርሰው ስለነበር ወሬያቸው ለጂሁን በደረሰ በአንድ መልእክት ይቆርጣል። በመልእክቱም የጂሁን ጓደኛ የሆነ ሰው በስራ መኪና ውስጥ ሆኖ ነዳጅ ሲቀዳ እንዳየውና ለመደበቅ እያደረገ ያለው ጥረት እንደከሸፈ ነግሮት ጂሁንም ይህንን ሲሰማ በቀጥታ ለጓደኛው ደውሎ ምን እንደተፈጠረ ሲጠይቀው ጓደኛው እሱ በከተማ ውስጥ መኖሩ እንደታወቀና ይህንንም የሚፈልጉት ሰዎች መረጃውን ካገኙት ለሱ ጥሩ እንደማይመጣ ተናግሮ እነሱ ሳይቀድሙን እኛ እንቅደማቸው አይነት ሐሳብ ቢያቀርብ ጂሁን ግን ምንም ነገር መልስ ሳይሰጥ ስልኩን ይዘጋዋል።
በዛም ምሽት ጂሁን ሚዩንግን የልጅነት ፎቶዎችን ወደ ተነሳበት አንድ ጥንታዊ ቦታ ወስዷት እዛው ሲያወሩም በጣም ብዙ ሰዓታትን ያሳልፋሉ። በሚቀጥለውም ቀን ጂሁንና የሚዩንግ አባት የተሰባበሩ እንጨቶችን ወደ ሆነ ቦታ ለማድረስ በመኪና እያጓጓዙ እያለ እንጨቶቹን ደግፎ የያዘው ድጋፍ ተበጥሶ አስፋልቱ ላይ ይዘረገፋል። ጂሁንና የሚዩንግ አባትም ወርደው የወደቁትን እንጨቶች እያነሱ እያለ አንድ የማፊያ አባል ጂሁንን አስተውሎት በጣም ተደናግጦ ድሮ በጣም ይፈራ የነበረው ጂሁን አሁን እንዲህ ተዳክሞ ስራ ሲሰራ አይቶት እሱ ላይ ሙድ መያዝ ይጀምራል። ጂሁን ቁጭ ብሎ የሚለውን ሲሰማው የማፊያው አባል አሁንም እየሳቀበት ጂሁን ፍቅረኛው እንኳን ሞታ ምንም ያልመሰለው ሰው እንደሆነ ይናገራል። በዚህ ንግግሩን በጣም የተጎዳው ጂሁን በንዴት ወደ ቤት ገብቶ የሚያደርገው ነገር ይጠፋዋል። ይህ በእንዲህ እንዳለ ሚዩንግ ከስራ ስትወጣ ለጂሁን ቀለል ያለ ነገር ገዝታለት ወደ ቤቱ ስትሄድ ትንሽ እንደደበረውና የራሱ የሆነ ጊዜ እንደሚያስፈልገው ተረድታ ወደ ቤቷ ስትመለስ እናቷ ለምን ጂሁን ቤት ገብታ እንደወጣች ትጠይቃታለች። ሚዩንግም የዚህን ጊዜ ምንም ነገር ሳትደብቃት ያለውን እውነቷ በሙሉ ትነግራታለች። የሚዩንግ አባትም ይህንን ሲሰማ ጂሁንን ጠርቶት ግንኙነታቸውን እንደማይጠላው ነገር ግን እሱ የሆነ ነገር ሰርቶ አሪፍ መሆን እንዳለበት ይነግረዋል። ሚዩንግም በድጋሚ ወደ ጂሁን ቤት ሄዳ ከማይታወቁ ቁጥሮች በተደጋጋሚ የሚደርሱትን መልእክቶች አይታ ምንም ሳይመስላት ስልኩን አቀብለው ካልተሳካ እንኳን የሆነ ጊዜ አብረን ነበርን ከዛ ግን ተለያየን እንላለን ብለው ቤቱን ጥላ ትወጣለች። በሚቀጥለው ቀንም ጂሁን ወደ ድሮ የመጠጣት ልማዱ ተመልሶ ሚዩንግም ወደ ቤቷ ስትመለስ ከባስ ውስጥ አይታው ከባሱ ወርዳ አስቁማ ትከተለዋለች። ጂሁንም ለውሾቹ የገዛላቸውን ምግብ ሊሰጣቸው እየሞከረ እያለ በዛው ሰዓት ውሾቹ በጣም ተናደው ሊነክሱት ሲመጡ ሚዩንግ በቦታው ደርሳ ታስጥለዋለች። ይህ ሁኔታም ከዓመታት በፊት በአንድ የባቡር ጣቢያ ላይ በነበረበት ጊዜ የሆነ ድምፅ ከባቡሩ እንዲወርድ ነግሮት በመውረዱ ምክንያት ሕይወቱ እንደተረፈና ከዚያን ጊዜ ጀምሮ በእነ ሚዩንግ ሰፈር መኖር እንደጀመረ አስታውሶ በሁኔታዎች መገጣጠም ይገረማል። በሚቀጥለውም ቀን ያለምንም ማንገራገር ወደ ድሮ የማፊያ አለቃው ሄዶ አሁን ስራውን እየሰራ እንዳልሆነና ፍላጎቱ ሲኖረው ሁሉንም ነገር እንደሚያስተካክል ነግሮት እስከዛው ግን እንዳይጨቀጭቀው የሚጨቀጭቀው ከሆነ ግን ጥሩ እንደማይመጣ ይነግረዋል። ከዛ እንደወጣም ለሚዩንግ ደውሎላት እሷም ከስራ ጓደኞቿ ጋር እየወጣች የነበረ ቢሆንም የጂሁን ስልክ ሲደርሳት ግን ሁሉንም ትታ ወደሱ ትሄዳለች። እንደተገናኙም ወደ አንድ ካፌ ገብተው እየተመገቡ ጂሁንም ሚዩንግ የምትፈልገውን ነገር ያለምንም አስተናጋጅ እያመጣላት ምንም ነገር ሳይወሩ አሪፍ ጊዜ ያሳልፋሉ። በሚቀጥለውም ቀን የሚዩንግ ወንድም የጂሁን ቤት ውስጥ ያየውን የውድ መኪና ቁልፍና ሰዓት ለሰፈሩ ሰዎች መናገር ይጀምራል። በዚህ ያልተደሰተችው ሚዩንግ ግን ምንም ነገር ሳትል ሁሉንም ነገር በውስጧ ይዛ ትቀመጣለች። ለስራ ወደ ቢሮ ስትሄድም አለቃዋ በለበሰችው ልብስ እየቀለለባት ስራ ላይ ራሱ ጎበዝ እንዳልሆነች ሲናገር ሚዩንግ እነዚህ ንግግሮች ጎድተዋት ከስራ ስትወጣ ለጂሁን ደውላለት አብረው ለመጠጣት እንዲወጡ ትጠይቀዋለች። እሱም ጥያቄዋን ተቀብሎ የሚገናኙበት ቦታ ሲደርስ ሚዩንግ ስለ ቀኗና ስለ ብሶቷ እያወራች አግኝቷት ምንም እንኳን ስራ ላይ እንዴት ጥሩ ግንኙነት ማድረግ እንደምትችል ሊነግራት ቢችልም እሱ ግን ምንም ነገር ሳይል ያዳምጣታል። የዛን ቀን ምሽትም ለሁለት ወደ ተራራ ወጥተው አየር እየተቀበሉ እያለ ጂሁን በድንገት ሚዩንግን ወደ ራሱ ስቧት አይኗን እያየ ይስማታል። ይህን ጊዜ ሚዩንግ የተፈጠረውን ነገር ከአእምሮዋ ማውጣት ያቃታት ሲሆን ሁኔታዎች በሙሉ እንዲቀጥለው ከጂሁን ጋር ዘላለም በቆየው ብላ ትመኛለች። ነገር ግን በሚያሳዝን ሁኔታ የማፊያው ቡድን አለቃ ወደ ጂሁን መጥቶ ቡድኑ ችግር ላይ እንዳለና የሱ እርዳታ እንደሚያስፈልጋቸው ይነግረዋል። ጂሁንም ጥያቄውን ተቀብሎ ነገር ግን መልስ ለመስጠት ትንሽ ጊዜ እንዲሰጠው ጠይቆት ሚዩንግን ለማዋራት በጠዋት ቀጠሮ ይይዛል። ከሚዩንግ ጋር እንደተገናኙ ምንም ነገር ሳይል ማታ ባሳለፉት ነገር ደስ እንዳለው ነግሯት በመካከላቸው ያለው ነገር ቢቀጥል ደስ እንደሚለው ይገልጽላታል። አንድ ቀንም ጂሁን ያንን ውድ መኪና ነዳጅ እንዲሞላ ለሚዩንግ ወንድም ሰጥቶት የሚዩንግ ወንድም ግን ያጋጨዋል። በዚህም ጂሁን በጣም ተናዶ ወንድሟን ሰፈር ውስጥ ማሯሯጥ ይጀምራል። ከሰዓታትም በኋላ ወደ ድሮ የማፊያ ቡድን ሄዶ ያላለቀውን ስራውን ለመጨረስ ባቡር ከተሳፈረ በኋላ ሁሉም ነገር አስተካክሎ ወደ ነበረበት ይመለሳል። ነገር ግን ሚዩንግ የሰጣት ምክንያት በቂ ሆኖ እንዳልታያት ባትነግረውም በመቀጠል ግን ወደ ቤቷ ተመልሳ ማልቀስ ትጀምራለች። አመሻሽ ላይም ወደ ቤቷ አምርታ ምንም እንኳን ተመሳሳይ የሆነ ዓለም ውስጥ ባይሆንም እሱ ግን አሁንም ወደ ድሮ እየተመለሰ መሆኑን ነግራው ወሬያቸውም ተፋፍሞ ምንም ነገር ሳትለው ጥላው ትሄዳለች።
በሚቀጥለውም ቀን ጂሁን የሚዩንግን አባት ተሰናብቶ በውድ መኪናው ሰፈሩን ጥሎ ይሄዳል። ሚዩንግም ከስራ ተመልሳ ስልኩ ላይ ደጋግማ ብትደውልም ጭራሽ ስልኳን ሊያነሳላት ፈቃደኛ እንዳልሆነ ገብቷት፣ በዚህም ምክንያት በሐዘን እያለቀሰች ጂሁን ከሷ ዓለም እንደወጣና መገናኛ መንገዶቹን በሙሉ እንደሰበራቸው ትረዳለች። ጂሁንም ወደ ከተማው ስራው ተመልሶ ያለምንም ርህራሄ ጭራሽ የማናውቀው ጂሁን ሆኖ ሁሉም ሰው ላይ እየገነፈለ ስራውን እያስኬደ እንደሆነ እናያለን። አንድ ቀንም ጂሁን ቢሮ ውስጥ ቁጭ ብሎ መጠጥ እየጠጣ እያለ ረዳቱ ምንም እንኳን እሱን በሌሎች ጊዜ ለመዳፈር አይፈልግም፣ አሁን ግን ህይወቱ ብዙም ደስ የሚል እንደማይመስልና የሆነ ነገር ቢለውጥ እንደሚሻል ይነግረዋል። እነዚህ ቃላትም ጂሁንን ነክተውት ሚዩንግን ለማግኘት በባቡር ወደ ድሮ ከተማው ተመልሶ በዛም ከስራ ስትወጣ አገኛታለሁ በሚል ተስፋ ቢጠብቅም መሽቶበት ቤት ትሆናለችም ብሎ ወደ ቤቷ ሲል የሆነ ነገር ተለይቶበት በሯንም ሲያንኳኳ አይቷት የማያወቃት አንዲት ሴት ከቤቱ ውስጥ ወጣ። የመጣበትን ምክንያት ጠይቀው የቤቱ ባለቤት ነው ብላ የሚዩንግን አባት ትጠራለታለች። የሚዩንግ አባትም ጂሁንን ወደ ቤቱ አስገብቶት እሱ ከሄደ በኋላ ሚስቱ እንደሞተችና ልጆቹን በስራ ምክንያት ወደ ከተማ እንደገቡ ይነግረዋል። ጂሁንም ምንም እንኳን አባቷ የሚዩንግን አዲስ አድራሻ ቢሰጠውም ላገኛት አላገኛት በሚለው መወላወል ውስጥ ሆኖ በአስቸጋሪ ጊዜያት ውስጥም አጠገቧ አለመሆኑ ያሳዝነዋል። በንጋታውም እንደምንም ብሎ ራሱን አደፋፍሮ ከደወለ በኋላ እስካሁን ያደነቃት ሰው መኖር አለመኖሩን ጠይቋት እሷም እንደሌለ ነግራው ይህንንም ሲሰማ ፈገግ ብሎ እንዲገናኙ ይጋብዛታል። ከወራትም በኋላ ሲገናኙ ሚዩንግ ክብደት ጨምራ ስለነበር በዚያ አፍራ እየሳቀች መጀመሪያ መቀነስ እንደሚኖርባት ነግራው እሱም ያ ምንም የሚጨምረው ነገር እንደሌለ እየነገራት አብሮ መራመድ ይጀምራሉ። በመንገዳቸውም ላይ ሚዩንግ እስካሁን ለራሷ የያዘችውን እሱ ለምን ስሜቱን ግልጽ እንደማያደርግ ጠይቀው ከዚህ በኋላ ያለምንም ማፈር ሁለቱም መዋደድ እንዳለባቸው ትነግረዋለች። እሱም በሐሳቧ ተስማምቶ ወደ ገበያ ውስጥም ይዟት ገብቶ ለመራመድ የሚያመች ጫማና እንዳይበርዳት ብሎ ጓንት ይገዛላታል። አብረውም አሪፍ ጊዜ እያሳለፉ ቆይተው ሊበሉ እንደተቀመጡ የጂሁን ረዳት ደውሎ ችግር እንደተፈጠረ ነግሮት ጂሁንም ሚዩንግን እንድትጠብቀው ነግሯት ወደ ስራ ቦታው ሲመለስ አንድ ብር የተበደረችው ሴት በንዴት አጥቅተው እሱ ግን እንደምንም ብሎ ቢያስጥላትም ፊቱ ግን ይጎዳል። ጂሁንም እንደምንም ራሱን አረጋግቶ ከሚዩንግ ጋር ለመገናኘት የተቀጣጠሩበት ቦታ ላይ ሲደርስ ሚዩንግ ፊቱን አስተውላ የሆነ ነገርም እንደሆነ ገብቷት ምንም ነገር ሳትለው መመገቧን ትቀጥላለች። አመሻሽ ላይም ወደ እሷ ቤት አመርተው አብረው ይተኛሉ። በሚቀጥሉት ቀናትም ሚዩንግ ራሷን እያስተካከለች ጂሁንም ለእሷ ጊዜ መስጠት ጀምሮ ብር አበድረው አልመልስም ያለውም የድሮ ፍቅረኛዋ አሁን እንደሚመልስላት ቃል ገብቶ ሁሉም ነገር ጥሩ እንደሚሆን ቢመስልም ሚዩንግ ግን በስተመጨረሻ በጂሁን ተገርታ ትቀራለች። እሱም ከሻጮች ጋር በተፈጠረው ጭቅጭቅ ቤቱን ለቆ መሄድ አስፈልጎት ምንም ነገር ሳይል ብሩን ሰብስቦ ይወጣል። ፊልሙ አንዳንድ ሁለት ሰዎች የግድ አብረው መሆን እንደሌለባቸውና በግለሰብ ደረጃ የራሳቸውን ሰላም ለመፈለግ መሞከራቸው እርስ በእርስ ከመጎዳዳት እንደሚጠብቃቸው ገልጾልን ይጠናቀቃል።